ታወሪያት አልፈልግም ከዚህ በኋላ ማለት ነው። ከዚህ በኋላ ሲጀመር ጠርተሻት እንድታወሪያት አልፈልግም። ማርታ ሰምተሽኛል አይደል? በግዳጅ ምንም የሚሆን ነገር የለም። ይኸውልሽ ተረጋግቼ ነው እያወራሁሽ ያለሁት። ትሰሚኛለሽ? ይኸውልሽ ተረጋግቼ ነው በቃ አንቺ ዝም በይ። አንዴ በቃ ዝም በያት። በቃ አንዴ ምንም እንድታወሪ አልፈልግም። ሶሪ ሰምተሽኛል አይደል? በእኔ ጉዳይ ነው የተመታሽው። እኔ ነኝ የማውራት ያለብኝ። ገብቶሻል አይደል? ታላቂ ናት ብዬ ነው ዝም ያልኳት ያከበርኳት። ከዚህ በኋላ ግን አቤል በቅቶኛል። የምታደርጋቸው ነገሮች በቅቶኛል። ባዘንኩልሽ አሳየሽኝ ትክክለኛ ማንነትሽ። አንቺ ምን ሆነሽ ነው ማርታ? እንደዚህ አይነት ባህሪ ነው እንዴ ያለሽ? ምን ሆነሽ ነው? አቤል ብዙ እሷን ዝም ለማለት ብዙ እሷን ለመታገስ እሷ ትክክለኛ ማንነቷን እንድታረግ ብዙ ነገር እያደረኩ ነበረ። ግን ይሄ ነገር የማይገባት ከሆነ እኔም ምን ማድረግ እንደምችል ማወቅ አለባት። ዝም ስላልኩኝ አንተን ስለተለማመጥኩኝ አንተን ስለለመንኩኝ እንደዛ ዝምተኛ ወይም ደግሞ ንቀሽኝ የፈለግሽው የምታደርጊ አይነት ሴት እንዳልሆንኩኝ ማወቅ አለብሽ። ይኸውልሽ አንድ ነገር ልንገርሽ ማርታ፣ አሁን በጥፊ የመታሻት ይበቃሻል። እሺ የምሬን ነው። እኔ በምፈልገውና እኔ በምወደው ሰው የመጣብኝ ሰው የምሬን ነው መጥፎ ሰው ነኝ። ምናልባት ማታቂው አቤል ነው መሆኑብሽ። ሰምተሽኛል አይደል? አንዴ ዝም በይ በቃ። አንዴ እያወራሁ ነው አይደል? ሶሊ ዝም በይ። የምሬን ነው። በቃ እኔ ባህሪሽን አወቅኩት። አንቺ እኔ የምወደውን ሰው እኔን ማከብረውን ሰው ማክበር ትተሽ በጥፊ ትመቻታለሽ? ምን ሆነሽ ነው? ብዙ ጊዜ ክብሬታለሁ አቤል፣ በጣም ብዙ ጊዜ እሷን ለማክበር አንተን የራሴ ለማድረግ ብዙ ሞክሬ ነበረ። ግን ደግሞ ይሄ የሚገባት አይነት ሴት አይደለች። እኔ በጥፊ መማታት ከብዶኝ እንዳልሆነ አሳይቼሻለሁ። አቅሙ የለሽም ሶሊያና፣ ከብዶኝ እንዳልሆነ ታውቂያለሽ። ለማውራት ራሱ አቅም የለሽም። እኔ ነግሬሻለሁ። በጥፊ አንቺን የማለት አቅሙ አይደለም ከብዶኝ እንዳልሆነ ልነግርሽ ፈልጋለሁ። ትንሽ ክብር የሚባል ነገር ስላለኝ ነው። አቅሙ ቢኖርሽማ እስከዛሬ ታደርጊው ነበር ሶሊያና። አሁን ከዚህ በኋላ እንዴት እንደማደርገው ደግሞ አሳይሻለሁ። ትሰሚኛለሽ? ሲጀምር ሁሉም ነገር እዚህ ጋር መብቃት ይችላል። ሁሉም ነገር ማቆም ይችላል። ማንም ሰው አንቺ ስላልሽው የሚበቃ ህይወት አይደለም ሶሊያና እዚህ ጋር ያለ። ይኸውልሽ አንቺ አሁን እንድትከራከሪ አልፈልግም። ሰምተሽኛል አይደል? በቃ ስጠራሽ እንዳትመጪ እሷም እንዳትጠሪያት። በቃ አለቀ። የምሬን ነው አቤል። ቢገባ ይሄ ሁላ ነገር እየሆንኩ ያለሁት ብዙ ነገር መጥፎም ሴት ልባል ብዙ ነገር እየተባልኩ ያለሁት በአንተ ምክንያት እንደሆነ ታውቃለህ። ግን አቤል አንተ ጭራሽኑ ፍቅር የሚገባ ሰው አይደለህም። ብዙ ነገር ማስተካከል እንችል ነበረ አቤል። ይሄ ጊዜ ይቆጭሃል። እኔ የተናገርክበት ጊዜያቶች፣ እኔም ከህይወቴ ውጪ ያልካቸው ጊዜያቶች፣ ሁሉም ጊዜ አቤል ይቆጭሃል። እውነቴን ነው የምልህ። እኔ እንድትጎዳ ስለማልፈልግ ብዙ ነገር ለማስተካከል ስለምፈልግ ነው ዛሬ ላይ እንዲህ ባታናደኝና የምታረገው ነገር በጣም የሚያስጠላ ነገር ስለሆነ ነው እጄንም ላነሳባት የቻልኩት እንጂ ምን አይነት ሰው እንደሆንኩኝ አቤል ጠንቅቀህ ታውቃለህ። ላንተ መናገር ወይም ላንተ ማሳየት አይገባኝም የኔን ባህሪ። ማርታ በል ተነሳስተሽ የምታረጊው ነገር